አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና በርቅድንቅ ናችሁ የሀገሬ ልጆች ገንዘመዶች እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ረመዳን? ተመችቶኛል። ባይዘዌ እኔ ረመዳን ይመቸኛል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ረመዳን ከገባ ቪዲዮ ሰርቼ የላችሁ አላውቅም። በሰው ቪዲዮ ነው የምመጣ በራሴ በሸቃሌነቴ የሸቃሪነቴ ቪዲዮ በመጥቼ የላችሁ አላውቅም። እንደውም ዛሬ ትንሽ ነው አንድ ጠበቅ ብቻ ነው የሰራሁት። አንድ ጠበቅ ስላችሁ ሀሽዋ ማለት ነው። ማለት ፈጣይር አንድ አይነት ሰራው፣ መኮሮኒ ሰራው፣ ሾርባ ሰራው። በቃ ዛሬ መኮሮኒ፣ ሾርባ፣ ፈጣይር ሁለት አይነት ብቻ ነው የተሰራው። ብቻ አልሐምዱሊላህ። ስልክም ሆነ በሽተኛ ነገር ነው። ቪዲዮ ረጅም አያሰራኝም። እና እንዴት ናችሁ? ረመዳን እንዴት ነው? ኢባዳ እንዴት ነው? ያ ረቢ አላህ በአመት አመት አሸጋግረን በአመቱ ደግሞ በሀገራችን ምን ጾም ያድርገን። ምስኪን የምናበላ በአቅማችን አይል አላህ ደግሞ ቀዋውንም ሀብቱንም ሁሉንም ነገር ሰጥቶን ደግሞ እኛም ደግሞ ምስኪንን የምናስፈጥር አድርገን ለመጪው ማለት ነው ቀጣይ አመት በሀገራችን በቤታችን እና ስደትም ሳላችን ያው እንባን ብልንም አይሞላም። ዱንያ ከንቱ ናትና ጥልናት ለምንሄድ በቃ ብቻ ከባድ ነው ወዶቼ፣ በጣም ከባድ ነውና አላህ ሁሉንም ነገር ያስተካክልልን፣ ያሰብነውን ያቀድነውን ያሟላልን። ዱንያ አትሞላም። እናስባለን፣ ብዙ እናስባለን። ልቀመጥ ደክሞኛል። ብዙ እናስባለን። ሩህ ኩሊናክ ብዙ እናስባለን እና አላህ ስልኬ እንዲህ ነው ቅዥቢ ነው ማለት ነው። ያ ጀማዓ ዲሌት አደርግብኛል፣ አያሰራኝም። ፉን ነው ደክሞኛል። ቆዳ የራሱ አያችሁ፣ ቆዳ የራሱ አይ ኑሮ እና እንዴት ናችሁልኝ? በሀገሬ ቢሆን በቤቴ ቢሆን ይሄኔ በልችላት ጥንቅልፌን ከዛም በኋላ ነው ተነስቼ እቃ ማጥቡ። አሁን እዚህ ጋር እቃ ተኝቷል። እኔ ለፈልፋለሁ። የሚታጠበው አለ። ኩሺናው ሙሉን እንዴ ላሳያችሁ። ኩሺና አያችሁ ሙሉ ነው። ያታቻችሁ ይሄው እዚህ ጋር ሙሉ ነው። ወላሂ ላዚም ድክም ብሎኝ ማለት ነው ወድቅ ያለው መጥቼ እና አላህ ይርዳንና ወላሂ በሰላም ለሀገራችን ያብቃን። እሺ ያሳካልን። ወላሂ በቃ እኔ ሰለችኝ። ወላሂ እኔ በተለይ በቃ ልቤ ነው በቃ ውልቅ ልትል ደረሰች። ውልቅ በቃ ግን እስከ መቼ ነው የምንቃጠለው? ግን እስከ መቼ ልንበላት ነው እንደምንለፋው? ጾምን ውለን ብንሞትስ? ቀደራላ እኮ ነው ይሄ። አላህ ያለ ውሳኔ ነው። ሞትን ብንውልስ? የለፋነው ሁሉ ለልጃችሁ አይሆን፣ ነገ ይሻሙታል። የእህትም ልጅ ሆነ እህትም ትሆን መላ ቤተሰብም ይሁን የእናንተን ውድቀት ነው የምፈልገው እና አደራ አለብኝ ለልጇ ላስረክብ ራሱ አይሉ አበደን አበደን ማለት ነው። እና ለየትኛው ሰዓት ነው እንደምንለፋው ነው ለየትኛው ሰዓት ነው እንደምንደክመውና በራስ ለሀገራችን እንብቃ። ለሀገራችን ሄደን በቃ ባለን ነገር ተብቃቅተን ደሃ ራሱ እየኖረ እኮ ነው እንኳን እኛ ቀርና ማለት ነው። ደሃ ራሱ ሰርቶ እየበላ እየኖረ ነውና እንግባና እንስራ። በቃ ወላሂ በሀገርም መስራት እንችላለን። ሲያመን እረፍት አድርገን ሲደክመን ቁጭ ብለን ለቅሶ ባለ ሰዓት ለቅሶ ደርሰን ደስታ ባለ ሰዓት ደስታ ደርሰን እና ደስተኛ ሆነን መጾምና የፈለግንበትን ማድረግ እንችላለን። እና እኔ በበኩሌ ካላስቋቅ ብሎኛል። እኔ እንደ አላህ ፍቃድ ያው ረመዳን ግማሽ አድርጌ ሄጄ መዘገባለሁ። እንደ አላህ ፍቃድ ማለት ነው። እንግዲህ ያለህን ውሳኔ አላውቀውም። እኔ ወስኛለሁ። ረመዳን 25 እንደዛ ሄጄ መዘገባለሁ። ምክንያቱም የምህረት አዋጁ እያለቀ ስለሆነ ሸዋል ላይ ያልቃል እያሉ ነው። ረመዳን 25 ሄጄ መዘገባለሁ ብያለሁ። ዱአ አድርጉልኝ፣ ያሳካልሽ በሉኝ። ለሁላችሁም ያሳካላችሁ። በሰላም ለሀገራችን ያብቃል። እኔ በጣም ደክሞኛል። እጄ በቃ የኔ አይደለም፣ ይጠዘጥዘኛል፣ ይበላኛል፣ ይቆረጥመኛል። እንድሳይ ሰው መስላለሁ፣ ግን ማታ ማታ ይወረኛል። በቃ ሰውነትን እንዳለ ይበላኛል፣ ይጠዘጥዘኛል፣ ይቆረጥመኛል። በቃ መሬት ከደረስኩኝ በቃ ይከፋፈለኛል ማለት ነውና
ስለዚህ በቃ ሀገር እንግባ አላችኋለሁ ወዶቼ። እኔ እንጃ ገብቼ ራሱ ወልድ አይመስለኝም፣ ደክሞኛል። እንግዲህ ካገገምን ነው እንጂ ሀገር ገብተን ከጠገኑን ነው እንጂ ባሎች እንዴት ነው የምጠግኑን? ደግሞ ባሎች ያው በእኛው እኛን ይጠግኑላል። ይኸው ተጣራ። ኦኬ እና እንደዛ ንዶቼ ወዳችኋለሁ፣ አከብራችኋለሁ። ቪዲዮን በላይክ ሼር ጀምሩት። አይ ላቭ ዩ ሶ ማች። ረመዳኑን በሰላም ያስፈተን ያ ረብ ኢንሻአላህ።